ሰላም ለዳጣ ደብዳቤ ጽፋ ለናታን እንዲሰጣት አደረገች። ደብዳቤውም እናቷ እንደሆነች ወላጅ እናቷ እንደሆነች እንዲሁም ደረጀ ደግሞ አባቷ እንደሆነ የሚገልጽ ደብዳቤ ጽፋ ለናታን አደራ ናታንዬ ዳጣን ትወዳታለህ አይደለ አለችው። አዎ በጣም ነው የምወዳት፣ ነገር ግን አደራ እባክህ ይህንን ነገር አሽጋ በፕላስተር በወረቀት ጽፋ እንግዲህ በፕላስተር አሽጋ አደራ ናታንዬ እኔ ከዚህ ቤት ሳልኖር ብቻ ነው የምሰጣት፣ እኔ እያለሁ በጭራሽ እንዳሰጣት። እኔ አንተን ስለማምንህ ስለምወድህና ዳጣንም ለዳጣም ልዩ ነገር ስላለ ለዛ ነው ለአንተን አምኜ እንድሰጣት ማደርግ አደራ ናታንዬ ብላ እንግዲህ ያን ደብዳቤ ብዙ ነገር ጽፋላት እንዴት እንደተወለደች እንዴት እንደወለደች ደረጀ ድንገት በአጋጣሚ ሰክሮ እንደሆነ እትዬ ደግሞ ማርቲ ደግሞ ከሀገር ወጥታ እንደነበረ በዛ አጋጣሚ እንደተወለደች ሁሉ ነገሮችን ሁሉ ጽፋ እንግዲህ ለናታን ሰጥተዋለች። ኤቢ ደግሞ እንግዲህ ይህን ሁሉ ሲያወሩ ተደብቃ እየሰማች ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ከልብ አመሰግናለሁ ስለምትከታተሉኝ ከልብ አመሰግናለሁ። ዳጣ ድራማን እንግዲህ ቀጣዩን ክፍል ይዤላችሁ ቀርብ ያለው ሰላምዬ አሁን ለመውለድ እንግዲህ ወራቷ ደርሷል። ወራቷ እንደደረሰ ስላወቀች ደግሞ ያው መቼም ሰው ሲወልድ ሞት አለ፣ እንደ አጋጣሚ ብዙ ነገር ሊከሰት ይችላል። ያው በወሊድ ምክንያት ትልቁ ህመም እንግዲህ ምጥ ነው። አንዳንድ የወለዱ ሰዎች ሲያወሩ እንግዲህ ምጥ ነው እና ከዛ አንጻር በወሊድ የሚሞቱ አሉ፣ ብዙ ነገር አለ እና ያንን ሁሉ ተገንዝባ ሰላም ይህንን ነገር እናትና ልጅ መሆናችንን ነግሬያት ነው መሄድ ያለብኝ ወደ ሆስፒታል ሲሄድ። ስለዚህ ዳጣዬ እናቷን እየፈለገች እየተሰቃየች ነው። እኔ ይህንን ደረጀ ጋሼ እንዳልናገር አስጠንቅቆኛል። ነገር ግን የግድ ደግሞ ልጄ እኔ ስንት ዓመት ሙሉ የጠበቅኳት ልጄ ደግሞ አሁንም እኔ ልጄ መሆኗን አውቃለሁ፣ እሷም ደግሞ ማወቅ አለባት ብላ ነው እንግዲህ አስባ ይህን ሁሉ ነገር በትልቅ ወረቀት ቁጭ ብላ እያለቀሰች እያነባች እየጻፈችላት ያንን ነገር ጽፋ እንግዲህ ለናታን ነው የሰጠችው። ናታን ዳጣን በጣም እንደሚወዳት እንደሚያፈቅራት ይታወቃል። ስለዚህ ከሱ ውጭ ሌላም ታምነው ሰው የለም። እሷ መስጠት አልፈለገችም። ምክንያቱም እሷም እንድትሰማ የፈለገችው ወደ ሆስፒታል ስትሄድ ነው። አሁን የወለደችው የአሁኑን የልጇን አባት ግን ልነግርሽ አልፈልግም። እኔ አንቺን የወለድኩሽ በአጋጣሚ ነው። እትዬ ለስራ ጉዳይ ወደ ውጭ ሀገር ለ1 ዓመት ሂዳ ነበረ እና ያንን 1 ዓመት ከዕለታት አንድ ቀን ጋሼ ተሳሳተ፣ ሰክሮ መጥቶ ነበር እና እኔ ደግሞ እንቡጥ አበባ ወጣት ነበርኩኝ የዛሬ 19 ዓመት። ስለዚህ በዛ ሰዓት ተሳሳተ ጋሼ እና በአንድ ቀን ቅስፈት ተረገሽ። እንግዲህ የ1 ወር እትዬ ልትመጣ ስትል የ1 ወር ህፃን ነበርሽ። ከዛም እንግዲህ ጋሼ ወስዶ ጣለሽ። እንግዲህ ወንድሜ ነው የጣለ ብሎ ነግሮኝ ነበረ። እኔ አላውቅም ብቻ ልጄ ይህንን ያህል ዓመት እኔ ህይወቴን ምስቁልቁል አድርጌ ወጣትነቴን ሁሉ ነገሬን ትቼ እዚህ ቤት በተስፋ እየጠበኩሽ ነበረ። እዚህ ቤት ነው የተወለድሽው። እዚህ ቤት ስልሽ ደግሞ እዚህ ቤት ሳይሆን ካሳንችስ ነበረ የወለድኩሽ ልጄ። እናትዬ ልትመጣ ስትል በድንጋጤ ያወጣጣለሽ የኔ ልጅ በተኛውበት ነው ነጥቀው ወስደው የጣሉሽ እና እንደዛ ነው አወላለድሽ። እኔ ወላጅ እናትሽ ሰላም ነኝ። በጣም ነው የምወድሽ። አሁንም ያረገዝኩት ልጄ ወንድምሽ ነው። የአባትሽን የልጁን አባት ግን ያረገዝኩትን የልጅ አባት ግን አልነግርሽም። ለአንቺም ቢሆን አልነግርሽም። ምጤ ሲመጣ አንድ ላይ ትሰሚያለሽ አብረሽ ለሁሉም። የዛኔ አባቱም እንኳን ከሱ እንደወለድኩ አያውቅም። እና የኔ ውድ ልጅ ይህንን ልነግርሽ ብዬ ነው ይህን ደብዳቤ ጻፍኩልሽ። እናትሽን እየፈለግሽ እንዳትሰቃይ። እኔ ወላጅ እናትሽ ነኝ፣ ደረጀ ደግሞ አባትሽ ነው ብላ እንግዲህ ያንን ነገር ለናታን ሰጥተዋለች። እንግዲህ ኤቢን ታውቋታላችሁ። በየግድግዳው እየተለጠፈች በየምኑ እየተለጠፈች አይደለም ናታንና ሰላም የሚያወሩትን ይቅርና
አባትና እናቷ የሚያወሩት ለራሱ ተለጥፋ በግድግዳ ስር ነው የምትሰማው። በዚህ ምክንያት እንግዲህ ኤቢን ወደ ውጭ ሀገር ደሬ ሊልካት አስቧል። ምክንያቱም እዚህ አንደኛ ነገር ብቻ ነው የምታጠናው። አሁን ተመራቂ ናት። አሁን በዚህ ዓመት ኤቢ እንግዲህ ተመራቂ ናት። ነገር ግን ይህንን ነገር ምንም ወሬ ብቻ ነው የምታጠናው እሷ። ሰላምና ዳጣ በቀዲ እኔን አስመረምራችኋለሁ ብላለች። እንግዲህ ኤቢ በጣም ነው እየተጠራጠረች ያለችው፣ በጣም ማለት ነው። ዳጣ ለራሱ ለሰላም ልዩ ፍቅር ነው ያላት። አሁን ደግሞ እናትና ልጅ መሆናቸውን ካወቀች በኋላ ሰላም ለየት ያለ እንክብካቤ እያደረገችላት ነው እና በዛ በጣም ነው የምትወዳት ዳጣ። እናቷ መሆኗን ግን ገና አላወቀችም። ይህን ደብዳቤ እንግዲህ ናታን ይዞት ሄደ። ምንድን ነው ቆይ ይሄ ምን ቢሆን ነው? አንተም ከፍተ እንዳታየው ብለዋለች። አንተም ከፍተ እንዳታየው አደራ ናታንዬ፣ ለእሷ ብቻ እንድትሰጣ ነው እንፈልግ። ቆይ ሰላም ምንድን ነው ይህን ነገር ማለት ዳጣ ብቻ እንድታውቅ የፈለገችው? የደረጀ ልጅ እንደሆነች የአባዬ ልጅ እንደሆነች ዳጣ አታውቅም ሰላም። እንዴት ግን ይህንን ነገር ምንድን ነው ለዳጣ ብቻ ስጣት አንተም እንዳታየው ያለችኝ? በእርግጥ ስላመነችኝና ለእሷ ታማኝ ስለሆንኩኝ ነው ይህንን ነገር አምና የሰጠችኝ። ይህንን ደግሞ ያለችኝን ከማድረግ ውጭ ሌላ ምንም ማድረግ አልችልም። ስለዚህ በጣም ምን እንደሆን ባቅ ደስ ይለኝ ነበር አለ። ይህንን ነገር እያለ ተቀብሎ ሲመጣ እንግዲህ ኤቢ ተደብቃ እየሰማች ነበረ። ሲያወሩ አደራ እንደሰጠች አውቃለሁ። መጣችና ልክ ወረቀቱን ያንን ደብዳቤውን አሽጋ በፖርሳ አድርጋ በፌስታል አድርጋ እስርስር አድርጋ ስንት ነገር ነው ያደረገችበት እንዳይታወቅ ያንን ነገር ድብቅ አደረገው ማለት ነው። ደንግጦ ናታን ምንድን ነው የደበከው? ምንም አልደበኩም። እንዴ ምንድን ነው? እኔ እኮ ሁሉንም ነገር ሰምቻለሁ። ምን ሰማሽ? ከሰላም ጋራ ምን ስታወሩ እንደሆነ ሁሉንም ነገር ሰምቻለሁ። አዎ አንቺ ምንም ተደብቀሽ መስማት ይሄ ነውር እንደሆነ አታውቂም። ባለፈው ለራሱ አረቂ እንዳጠጣሽኝ የማላቅ ነው እንደ የመሰለሽ? እኔ ይህንን ነገር ለናባዬ ብናገር ምን እንደሚፈጠር ታውቂያለሽ አላት። ደፍረ እንደማትናገር አውቃለሁ። ስለዚህ አሁን ዝም ብለህ ሳንጨቃጨቅ ሰላም ምን እንደሰጠች ክፈትና ሳየኛለችው። ኤቢ ያምሻል እንዴ? ምን ሆነሽ ነው አንቺ እንደዚህ የሚያደርግሽ? ምንድን ነው? ምን አገባሽ? አደራ ብላ ነው የሰጠችኝ። አደራ ነው። ስለዚህ አደራ ነው አይከፈትም። ምንድን ነው እንደሚያደርግሽ? እኔ ይኸውልህ እኔ ይህንን ነገር ካላየሁት ታየኛለህ። በቅርቡ ደርስበታለሁ። በቅርቡ አገኘዋለሁ። እሺ የት እንደምታስቀምጠው እኔ እንዴትም ብዬ አግኝቼ አነባዋለሁ፣ አየዋለሁ አለችው። እንዴ እሱም እንግዲህ ሄደችና ደግሞ ለማርቴ እማዬ አይገርምሽም ግን አደራ ብላ እኮ የሆነ ነገር ሰጠችው ለናታን አለቻት። ሄደችና እሺ አያልቅብሽ ምንድን ነው የሰጠችው? ምንድ ብላ ነው አደራ ብላ የሰጠችው አለቻት ማርቴ። ምን አውቄ እማዬ ምን ይመስልሻል? እኔ ምን አውቃለሁ? አንቺ ነሽ እንግዲህ አሁን ተመራቂ እያለሽ ስለ ዳጣና ሰላም እንደዚህ ያልሽ አንቺ ነው እንጂ ይህንን ነገር የምታደርጊ እኔ ምን ብዬ ነው? ምንድን ነው እንደዚህ የሚያሳስብሽ? ቆይ ምን አገባሽ? ቆይ ለምንድን ነው እንደዚህ የሰው ነገር የሚያስጨንቅሽ? አሁን አንቺ ለናታን አደራ ብላ ሰጠችው አይደለ? ሰጠችው፣ በቃ አለቀ። አንቺ ምንም የሚመለከትሽ የሚያገባሽ ነገር የለም። ኧረ እባክሽ ትሰሚያለሽ? አንቺማ የአይምሮ በሽተኛ ነሽ። ጸበል በወስድሽ ይሻልሻል ወይስ ደግሞ ወደ ውጭ ሀገር ብልክሽ ይሻልሻል? ሁለቱንም አልፈልግም እማዬ አለች። እንግዲህ ዳሬ ደግሞ ሊልካት ነው። በቃ ከዚህ ሀገር መሄድ አለባት። አሁን አንደኛ ድግሪዋን ጨርሳለች። ሁለተኛ ድግሪዋን ሌላ ሀገር ውጭ ሀገር ሄዳ መማር አለባት። ሁሉ ነገር አልቆላታል። ወደ የምትሄድበት ነገር ሁሉ ነገር አልቆላታል። ወደ ካናዳ የምትሄድበት ነገር። ስለዚህ ማርቲ መሄድ አለባት። ምን ሆነ ነው? እኔ እንድትሄድ እኔ ልጆቼ ከኔ እንዲርቁ አልፈልግም። ስለዚህ እዚህ ሀገር እንድትማር ነው የምፈልገው። እንድትሄድ በጭራሽ አልፈልግም። ብታገባ ናታን እንድታገባ ነው የምፈልገው አለችው ለዳሬ። ወይ ማርቲ አሁንም ይሄንን ነገር እንዳያሹ ነው አላት። ለምንድን ነው የምትወው? እሱን አግብቶ ያለ ናታን ልጄን በስነ ስርዓት የሚችላት የለም። እና እኔ ደግሞ ከናታን አባትም ጋር አውርተናል። ሁሉንም ነገር እንጨርሰዋለን። አንተ አያገባኝም ብላል። ተወው በቃ። እኔ ውጭማ በጭራሽ እንድትሄድ አልፈልግም። ሀገሯ ላይ እንድትማር ነው የምፈልገው።
ደሬ በቃ ተወኝ፣ በቃ እኔ ስለዚህ ነገር ማውራት አልፈልግም አላት። እና ዛሬ ደግሞ እነ ውሃና ምጥን ደግሞ እንግዲህ ከድር ጋር ተጠርተው ቴምር ምናምን ሊበሉ ሄደዋል። ቴምርና ሾርባ እንጠጣለን ብለው እንግዲህ ተጠርተዋል። ከድር ጠርቷቸዋል። ከድር ባለ ሱቁ ሄደው ውሃና ምጥን ደሬ ሆኖ አብረው ሄደዋል። ለምን አብረሽ አልሄድሽም? ከእነሱ ጋር ለምን አብረሽ አልሄድሽም? እዚህ ሰላም እንደዚህ ዳጣ እንደዚህ እያልሽ ወሬ ከምታቀነባብሪ ለምን አልሄድሽም? ይኸውልሽ ባለፈው ለታ ዳጣና ሰላም የዲኤንኤ ማስመረምርበት ብር ስጪኝ ብልሽ እምቢ ብለሽኛል እማዬ። አሁን ደግሞ እኔ ይህንን ነገር ሰላም ለናታን ምን እንደሰጠችው እንዴትም ብዬ እደርስበታለሁ እማዬ አለቻት። ይኸውልሽ አርፈሽ ቁጭ በይ ዝም ብለሽ አንቺ ለነገሩ እኔ ጤነኛ ነሽ ብዬ ስለማላምን ያው በቅርቡ ደግሞ ተዘጋጀሽ ጸበል ነው ይዤሽ የምሄድ ወይ የአእምሮ በሽተኛ ህመምተኞች ጋር ወስጄ እቀላቅልሻለሁ ወይ ደግሞ ጸበል ነው የምትሄጂው። በቃ ከዚህ ውጭ ወይ ደግሞ ውጭ ሀገር ትሄጃለሽ። በቃ ይህ ነው ያንቺ አማራጭ። ምክንያቱም አሁን አንቺ ማጥናት ትምህርትሽን በስነስርዓት ማንበብ ብዙ ነገር ነው የሚጠበቅብሽ። አሁን ተመራቂ ስለሆንሽ ያን ነገር ሁሉ ማድረግ ሲጠበቅብሽ እንዴት ነው አሁን አንቺ እንደዚህ ቢዚ የምታደርገው ራስሽን በሰው ነገር በማያሳስበው በማይመለከትሽ በማያገባሽ ነገር ገብተሽ አትፈትፍቺ። ስለዚህ ረፊ አለቻት። አይ መፈለግም አለብኝ ብላ እንግዲህ ናታንና ዳጣ ወጥተዋል። ነይ ራስ ልጋብዝሽ ብሎ ይዟት ሄደዋል ማለት ነው ዳጣን። ከዛ ራስ ልጋብዝሽ ብሎ እንግዲህ ሻይ ጋብዛታል። ሰላምዬ ማረኝ ብላለች እና ማር እባክህን ግዛልኝ እኔ ብር ስለሌለኝ ነው አለችው ማለት ነው ዳጣ። ከዛ የኔ ፍቅር እወድሃለሁ ካልሽኝ እገዛልሻለሁ አላት። አይ ማሩን ከገዛልኝ በኋላ ነው እንጂ አሁንማ ምንም አልልህም። ኧረ እባክህ እኔ እንደዚህ በነፃማ እንደዛ አልልህም። ማሩን ሰላምዬ አማረኝ ብላኛለች። ስለዚህ እሱን ነገር ከገዛህልኝ ብቻና ብቻ ነው እንደዛ ልልህ የሚችለው አለችው። እሺ በቃ ምንም ችግር የለውም እገዛልሻለሁ፣ አንቺ ብቻ እንደዛ በይኝ አላት። እሺ እልሃለሁ፣ ስትገዛልኝ እልሃለሁ አለ። ሻይ ተጋብዘው እዛ ሻይ ጋበዛትና ወደ ቤታቸው መሄድ አለብን በቃ ብለው ወደ ቤታቸው ሲሄዱ እንግዲህ ሄደችና አለመኖሩን አውቃ የናታን ክፍል እንደምታውቁት እንዳለ መጽሐፍ የተደረደረበት ነው። በጣም አንባቢና ጎበዝ ነው። እያነበበ መጽሐፉን ሁሉ ብትንትንትንትን አድርጋ ሽንት ቤት አልቀራትም። ኤቢ እኮ ጉድ እኮ ናት ኤቢ ማለት። በስመ አብ እንደሱ አይነት ሰው በቃ የወሬ ጥማት ሊደፋት ሽንት ቤት እንዴት አሁን እስቲ ወረቀት ሽንት ቤት ያስቀምጣል ማለት አልባሌ ቦታ ነው ሊያስቀምጠው የሚችለው። ይህን ነገር የሚደብቀው የሆነ ቦታ ነው ብላ አስባ እኮ ነው። አስቡት እንግዲህ ሽንት ቤት ውስጥ ሄዳ ነው የፈለገችው። ሽንት ቤት ውስጥ እንግዲህ አስቡት አልጋውን ሁሉ ፍራሹ ስር በቃ አልጋ ስር ሁሉ ያልፈለገችበት ነገር የለም። ናታን ደግሞ የት አድርጎታል? ጣሪያ ላይ እንዲቀና ስትል መጋረጃው አካባቢ አድርጎታል ማለት ነው። እዛ ላይ መቼም ትፈልጋለች። መቼም አይጥ ካልሆነ መቼም እዛ ላይ ማንም ሊንጠለጠል አይችልም። እዛ ላይ ሄዳ እንደዚህ ቀና ብላ እንግዲህ ጣራውን፣ ምድሩን፣ ሰማዩን እያገለባበጠች እያየች ነበረ። ቀና ስትል አገኘችው ማለት ነው። አስቡት እንግዲህ አሁን በጣም ከባድ ነው የሚሆነው። እሱ አገኘችው ማለት ኤቢ አገኘችው ማለት ሁሉ ነገር ምስቅልቅል አለ። ማርት ያወቀች ማለት እንግዲህ ደሬ በቃ በግድ ወጣ። ሁሉ ነገር ትርምስምስ ብሎ ያነ ቤት በቃ ትርምስምስ ነው የሚለው። በቃ ከባድ ነው በጣም የሚሆነው። ለእናቷ እንኳን አታስብላትም ማለት ነው። ሁሉ ነገር ታውቃለች። አሁን ደረጀ አባቷ እንደሆነ ዲኤንኤን ከዚህ በፊት አይተዋለች አርፋ ስለማትቀመጥ። ስለዚህ በጣም ችግር ልትፈጥር ነው ማለት ነው በቤት ውስጥ እንግዲህ በጣም ከባድ ችግር ልትፈጥር ነው። እንግዲህ ደሬ ደግሞ ይህንን ነገር አያውቅም። ሰላም ደብዳቤ ለዳጣ እንደጻፈችላት አላወቀም። ናታን ብቻ ነው እንግዲህ ይህንን ነገር ናታንም አያውቅም። እንዳትከፍተው እንዳታየው ስላለችው ስብስብ አድርጎ ነው በቃ እዚህ ስትሄድ ብቻ ለምጥ ወደ ሆስፒታል ስትሄድ ሁሉን ነገር ዝም ብሎ ሊሰጣት እና ራሷ ዳጣ ከፍታ እንድታየው ነበር የተመካከሩት። መጣች እና እንግዲህ መሰሪ ኤቢ
ሁሉን ነገር ብልሽሽቱን ልታወጣው ነው እዛ ጣሪያ ላይ። እውነት ካገኘችው የሆነ ነገር አይታለች እንግዲህ ቀና ብላ በመጋረጃው ወደ ላይ እዛ ላይ እንግዲህ ወይ መሰላል ላይ ወድቃ እንዳትቀር ነው እንጂ ያንን ለማውረድ ስትል ብቻ በጣም ከባድ ነው፣ በጣም ከባድ ነው። በዚህ መልኩ ማርታ መስማት የለባትም። በዚህ መልኩ ቤታቸው ፍርስርስ ማለት የለበትም። አግባብቶ ምን ብሎ ሊነግራት አስቧል እንግዲህ ዳሬ። ነገር ግን ኤቢ ያለች ሚስጥር ቤት ይደበቃል? እንኳን አይደለም ይህን ትልቁን ሚስጥር ትንሿን ነገር እንኳን ማብሰልሰል የምትወድ ናት ማለት። እንደዚህ አይነት ሰው ደግሞ በጣም ከባድ ነው፣ በጣም ከባድ ነው። እንግዲህ ያው ዳጣ የተወለደችበት አጋጣሚ ያው ሰላም እንደጻፈችላት በአጋጣሚ ነው የተወለደችው እና ከባድ ነው እንግዲህ። ማርታም አሁን ይህን ያክል እንዴት ደበከኝ ሁላ ብላ ይጣላሉ። በጣም ከባድ ነው። ያን ቤት ምስቅልቅል ነው የሚለው ደሬ። ለራሱ ትዳሩ ይፈርሳል፣ ቤተሰቡ ሁሉ ምስቅልቅል ይላል። ቀጣይ ይዤ እመጣለሁ።